ቮይስ ኦፍ ሪፊውጂ ኤንድ ማይግሬንትስ እንኳን በሰላም ቆያችሁ። በመጀመሪያ እጅግ አመሰግናለሁ። እንዲህ አይነት ፕላትፎርሞችን አዘጋጅታችሁ በመጥራታችሁ እጅግ በጣም ልትመሰገኑ ይገባል። ቴንኪዩ። ህዝብ ሀሳብ ሼር እንዲደራረግ መረጃው እንዲለዋወጥ በማድረጋችሁ እጅግ ሰብአዊነት ተሰምቷችሁ ነውና ቴንኪዩ ለማለት ፈልጋለሁ። እንኳን ደህና ቆያችሁ። ኦኬ፣ አመሰግናለሁ። ሳሚ፣ ለአንተ ሳውዝ አፍሪካ ምንድን ናት? እንዴት ነው ወደ ሳውዝ አፍሪካ የመጣክ? በጣም አመሰግናለሁ። ወደ ደቡብ አፍሪካ የመጣሁት በመጀመሪያ ወደ ደቡብ አፍሪካ የመምጣት ሀሳብ አልነበረኝም። እንደ ማንኛውም ሰው ትምህርት ገበታ ላይ ነበርኩ። እየተማርኩ ባለሁበት ሰዓት ደቡብ አፍሪካ በድንገት የተነሳ ሀሳብ ነው እንጂ ፕላን የተደረገ ጉዞ አልነበረኝም። ትምህርት ላይ እያለሁ እየተማርኩ ባለው ሰዓት ኤሌሜንተሪን እንደጨረስኩ የሆነ ሀሳብ መጣ። ሰዎች በአቋራጭ ቶሎ ሰርቶ የሚለወጡበትን ሂደት አየውና ያ ነገሮች ኢትዮጵያ ላይ ደግሞ የነበረው ሰላም አለመረጋጋት፣ አንዳንድ ነገር ከፍተኛ ስጋት ውስጥም ስላስገበን እንግዲህ የትኛውም ሀገር ለመሰደድ ምክንያት የሚሆኑ ሀሳቦች ትልቁ የሀገር አለመረጋጋት ነው፣ ሰላም አለመኖር ነው፣ ጦርነቶች፣ የተለያዩ አይነት ነገሮች በሚነሱበት ወቅት ነው ወደዚህ ሀገር ለመምጣት የተገደድኩት እና ደቡብ አፍሪካ የመምጣት ሀሳብ ፕላንም አልነበረኝም፣ እቅድም አልነበረኝም። ያ በአጭሩ የኢትዮጵያ ላይ ያለው አለመረጋጋት እኔ እንዲሰደድ ምክንያት ሆኖኛል። ሳውዝ አፍሪካን አገር ቤት ሆነ እንደተመኘ አግኝተሃል? ደቡብ አፍሪካን እኔ ኢትዮጵያ ላይ ሆኜ እንዳሰብኩት አይደለም። ሙሉ በሙሉ እዚህ ስትመጣ ያለው እውነታ ሀገር ቤት ሰዎች ከሚያስቡት ነገር በጣም የተለያዩ ነገሮች ናቸው። በአንደኛ ደረጃ ጉዞ ላይ ያለውን ችግር ማንሳት እችላለሁ። ሰዎች ደቡብ አፍሪካ ለመምጣት ሲጀምሩ መጀመሪያ በጣም ቀላል ሾርት ዲስታንስ አድርጎ ነው የሚያስቡት። መንገድ ላይ 7 መንግስታትን አቋርጦ መምጣት ውስጥ ሞት አለ፣ ራብ አለ፣ ስቃይ አለ፣ ተስፋ የሚያስቆርጡ ነገሮች የሞላበት እኔም ጥቂቱን ከመቶ ጥቂቱን አይቼ ስለመጣው ትልቅ የሆነ ተግዳሮት ያለበት ጉዞ ነው። ደቡብ አፍሪካ ኢትዮጵያ ላይ ሆናችሁ ሌላ ሀገርም ሆናችሁ እንደምታስቡት አይነት ሀገር አይደለችም። ባጭሩ ችግሮች አሉ። አንተ እንዳነሳቸው 7 ሀገራትን ነው አቋርጦ ነው ሰው ወደ ሳውዝ አፍሪካ የሚገባው። ብዙ ከሳውዝ አፍሪካ የሚጓዙት ወጣቶች መንገድ ላይ ታስሮ ታንዛኒያ፣ ለምሳሌ ማላዊ፣ ዛምቢያ፣ ዚምባብዌ ታስሮ ሰው ወደ ሀገር ቤት ተመልሶ ድጋሜ ተመልሶ ይመጣል። እንደ አንድ ወጣት ችግሩን እንዳየ ሰው ምንድን ነው የምትለው? ለወጣቱ የምታስተላልፈው መልእክትስ? በመጀመሪያ ደረጃ ሰሞኑን አንድ እንቅስቃሴዎችን እያደረኩ ነበር። እሱም አዌርኔስ መፍጠር፣ ያም ሪያሊቲ ላይ ቤዝድ የሆነ ትሩዝ የሆነውን ነገር ደቡብ አፍሪካ ላይ ያለውን ከጉዞ ጀምሮ እዚህ ሀገር ደርሶ ሰዎች የሚያሳልፉትን የህይወት ፈተናዎችን እየነገርኳቸው ነበር። ደቡብ አፍሪካ ከምትመጡ ኢትዮጵያ ላይ ብትኖሩ ሞር የተሻለ አማራጮች አሉ። አንደኛ እውነት ነው፣ ኢትዮጵያ ላይ አሁን ተምሮ ትምህርት ጨርሰው ስራ ቶሎ አለማግኘት ትልቅ ፈተና ነው። ዲግሪ ተመርቆ ቤት ውስጥ ለ3 ለ4 ዓመት የተቀመጡ ሰዎች አሉ። አይ ነው። ነገር ግን ደቡብ አፍሪካን እንደ መዳረሻ አድርጎ ከመሰደድ ትምህርት ጨርሶ ስራ አላገኘውም ብሎ መቀመጥ ይሻላል የሚል እምነት አለኝ። ይህንን እንዲል ያደረገው ምክንያት ደቡብ አፍሪካ ላይ ባይዘዌ ያልተነገረ እንጂ ያልተደረገ ነገር የለም። ሁሉም ነገር ተደርጓል። ደቡብ አፍሪካ ላይ በሳምንት ከ7 እስከ 8 የሚሆኑ ኢትዮጵያውያን በየሳምንቱ ይሞታሉ። የሚሞቱትም በተፈጥሯዊ በሆነ አሟሟት ሳይሆን ፕላን በተደረገው ሞት ነው፣ በግድያ። በአጭሩ በግድያ 7-8 የሚሆኑ ኢትዮጵያውያን ይሞታሉ። ለዚህ ደግሞ
አሁን ትምህርት ቤት ላይ ያላችሁ ወጣቶች ደቡብ አፍሪካን መጥታችሁ ሰርቼ ይለወጣለሁ ብላችሁ ከምታስቡት ይልቅ ኢትዮጵያ ላይ ተምሬ ትምህርት ጨርሼ ስራ አገኛለሁ የተሻለ በትምህርት ደቡብ አፍሪካ ብትመጣ ኦፍ ኮርስ የተሻለ ነው። ነገር ግን በመሰደድ ስትመጡ ደቡብ አፍሪካ ብዙ አይነት ችግር አለበት ሀገር ነው እና ከመምጣታችሁ በፊት እዚህ ሀገር ያለውን ሰው በደንብ ኢንፎርሜሽን ብታገኙ፣ ምን ያህል ዋጋ እንደሚያስከፍል ብታውቁ፣ ምን ያህል ሰዎች እንደሚሞቱ ብትረዱ አሪፍ ነው ብዬ ነው ማስተላለፍ የሚፈልገው። ከመምጣታችሁ በፊት ሙሉ መረጃ ይኖራችሁ፣ መጥፎንም መልካምንም ለይታችሁ ብታውቁ፣ መልካሙና መጥፎ ምን እንደሆነ ስለምትለዩ የመምጣት ቻንሳችሁ ኢረር ይሆን ነበር። መረጃ የላችሁ፣ መረጃ ጠይቁ፣ ዝም ብላችሁ አትውጡ የሚል ሐሳብ ነው ያለኝ። አመሰግናለሁ። ኦኬ፣ አመሰግናለሁ። ይሄንን ያነሳውበት ምክንያቶች አሉኝ። ሳውዝ አፍሪካ ብጥብጥ ላይ ባለችበት ጊዜ በጁን 4 በጁን 12 በጁን 20 በዚህ መንገድ የተያዙት አሉ። ምናልባት ድንበር አልፎ 12 ኢትዮጵያኖች የተያዙት በሳውዝ አፍሪካ አይታል ብዬ ገምታለሁ። በዛምቢያ በመላዊ ሰዎች ይመጣሉ። እናንተ ለምሳሌ አሁን ሳውዝ አፍሪካ ያላችሁት ችግር ውስጥ ነው ያላችሁት። ግማሹ እየተዘረፈ ሰው እየተገደለ ሌሎች ይመጣሉ። ይሄ የኢንፎርሜሽን እጣት ነው ወይስ እንዴት ነው ብለህ ነው የምታስበው? እኔ በደቡብ አፍሪካ አመጣጥ ላይ አንደኛ ሁለት ነገሮችን ማንሳት እችላለሁ። ሰዎች ደቡብ አፍሪካ ሲመጡ ሁለት ነገሮችን ነው ማንሳት የምፈልገው። አንደኛ ትልቁና እንትን እያደረገ ያለው ይሄ ሪያሊቲ ከሆነው ነገሮች ውጪ ሰዎችን ማያት ብዙ ዋጋ እያስከፈለ ይገኛል። እዚህ ሀገር ያለው ሰው ለምሳሌ በቀላሉ ፌስቡክ ላይ የሚፖስተው ፖስት ፎቶ የተነሳውን ፎቶ ምቾቱን ብቻ ነው እንጂ የሚያየው ከባስተጀርባ ምን አይል ችግር እንዳለ ያለ መረዳት ሰዎችን የመከተል እክሌ እንዲሆኗል እክሌ እንዲሆናለች እኔም ከነሱ በምን አንሳለሁ የሚል ተነሳሽነት አለ። በሁለተኛ ደረጃ አዌርኔስ አልተሰጠም። ደቡብ አፍሪካ በየጊዜው ያው የሚሞቱ ሰዎች ይሄዳሉ እንጂ ኦርጋናይዝድ በሆነ መልኩ በመንግስትም በግለሰብ ደረጃም በተቀናጀ መልኩ ሰፊ የሆኑ ዶክመንተሪዎች ተሰርተው ደቡብ አፍሪካ ላይ ያለውን ሪያሊቲ ለህዝቡ ትክክለኛ ኢንፎርሜሽን ግንዛቤ አልተሰጠም። ግንዛቤ እጥረት ሙሉ በሙሉ አለ። ወደ ደቡብ አፍሪካ ለሚመጡ ስደተኞች የግንዛቤ እጥረትም አለ። ሁለተኛ ደግሞ ሌሎች ያለፉበትን መንገድ የመፈለግ አባዘም አለ ብዬ በሁለቱም ሐሳብ ላይ ነው ልነግረው የሚችለው። በመንግስት በኩል ምን ቢደረግ ይሻላል? እንደ ህብረተሰብ በተለይም አይ ቲንክ ደቡብ ክልል፣ ኦሮሚያ፣ አማራ ክልል፣ ትግራይ እነኚህ ክልሎች ናቸው በዚህ መንገድ ፍልሰት የሚያደርጉት። በህዝቡ ምን ቢደረግ ይሻላል? መንግስትስ ምን ቢያደርግ ይሻላል ብለህ ታስባለህ ለፍልሰቱ? እውነት ለመናገር በፍልሰት ደረጃ ላይ ስንመጣ አብዛኛው ወደ ደቡብ አፍሪካም እንዲሁም ሌሎች ሀገራትም በደንብ ሙሉ በሙሉ የሚሰደዱ ወጣቶች እድሜያቸው ከ18 እስከ 30 ውስጥ ያሉ ናቸው አብዛኞቹ። እነዚህ ወጣቶች ደግሞ መስራትን፣ መያዝን፣ መሮጥን የሚፈልጉ ናቸው። እንደ ማዕከላዊ ኢትዮጵያ ክልል ወይም እንደ ቀድሞ አጠራር በደቡብ ክልል ውስጥ ወጣቶችን የሚያቅፍ አንድም መሰረተ ልማት የለም። ለምሳሌነት በሀዲያ ዞን ውስጥ አንድ ወጣቶችን 500፣ 200፣ 300 ወጣቶችን አቅፎ የሚይዝ አንድም አይነት የመንግስት ተቋምም የግለሰብ ተቋምም የለም። ከምባታ ዞንን ብትሄድ እንዲሁም ሌሎች አጎራባች ከተሞችን ብትሄድ ምንም አይነት ወጣቶችን አቅፎ የሚይዝ ተቋማት የለም፣ ድርጅቶች የለም፣ ኢንዱስትሪዎች የሉም። እና ያ ነገር ለወጣቶች ትልቅ ሀገርን ተስፋ ቆርጦ የመሰደድን መንገድ ከፍቷል ብዬ ነው የማስበው። ለምን ብትል ወጣቶችን ወደ ስራ መስክ መንግስት አደራጅቶ አሁን ለምሳሌ 5 ለ1 ብሎ ተደራጅቶ ለሚመጡ ወጣቶች ራሱ መንግስት ምንም አይነት ድጋፍ አያደርግም። ወደ ማዕከላዊ ኢትዮጵያ ክልል ስትሄድ ትልቅ የስራ አጥነት ችግር አለ። በመንግስት ምንም አይነት ትኩረት ስለማይሰጥ ያለው አማራጭ እንዴትም አድርገህ የራስህን ዲሲሽን መውሰድ ነውና እንደ መንግስት
እንደ ኢትዮጵያ መንግስት ለማዕከላዊ ኢትዮጵያ ክልል ወጣቶች በተደራጀ መልኩ ጥናት የማዕከላዊ ኢትዮጵያ ክልል ወጣቶች ደግሞ ለስራ ማይታሙ ናቸው። አይሚሮ አላቸው፣ ብሪሊየንት ናቸው፣ በጣም ስማርት ናቸው። የትኛውም መንገድ ላይ ስራ ፈጥሮ መስራት የሚችሉ ናቸው። በመንግስት የሚደረገው ምንም አይነት ድጋፍ ባለመኖሩ የተነሳ ወጣቶች እየተሰደዱ ይገኛሉ። ለዚህም መንግስት ፕሮጀክት ቀርጸው ወጣቶችን በአንድ ዓመት ውስጥ 500 ወጣቶችን በመንግስት ድጋፍ ወደ ስራ እንዲሰማሩ ወደ ፈጠራ ስራ እንዲገቡ መንግስት ቢደግፍ ኖሮ በሁለት ዓመት ውስጥ 1000 ወጣቶችን ከስደት መታደግ ይቻላል። እንደዛው አንዱ አንዱን ሰንሰለት አድርጎ ደቡብ አፍሪካ ላይ ስትመጣ አንዱ አንዱን ሰንሰለት አድርጎ ነው ብዙ ጊዜ ሲተጋገዝ የኖረው። ልክ እንደዛው ኢትዮጵያ ላይ መንግስት ቢያግዝ የማዕከላዊ ኢትዮጵያ ክልል ለስደት የሚመጡ ወጣቶች መስራትን መለወጥን የሚችል ነውና መንግስት ትኩረት አድርገው ኢንዱስትሪያል ፓርኮችን የሚያስፈልገውን ስራዎችን ቢያመቻች የማዕከላዊ ኢትዮጵያ ክልል ወጣቶች በጣም አለርት ናቸው፣ ሬዲ ናቸው። መንገዱን ብቻ ማሳያት ነው እንጂ የሚጠበቅብህ የምትለፋበት ለማቃናት ለመምከር የምትሞክርበት ወጣቶች አይደሉምና ምንም አይነት አማራጭ ባለመኖሩ መንግስት ያዘጋጀው አማራጭ ባለመኖሩ የተነሳ ብዙ ወጣቶች እየተሰደዱ ነው፣ አሁንም ይሰደዳልና መንግስት በማዕከላዊ ኢትዮጵያ ክልል ውስጥ ኢቭን በዚህ 5 ዓመት ውስጥ አንድም አይነት ወጣቶችን ሊያቅፍ የሚችል ስራ አልተሰራም። በጥናት ደረጃ ያለውን ነገር ነው የምነግርህ። አንድም ነገር ስደተኛን እንዳይወጣ ይባላል እንጂ ምኑን አይቶ ይቀመጥ? ትምህርት ተምሮ የጨረሰ ወጣት መንግስት ይህንን ወጣት ወደ ስራ እንዲገባ መንገዱን ማያመቻች ከሆነ መሰረተ ልማቶች የሌላ ከሆነ እንዴት አድርገው ቤት ላይ ቁጭ ብሎ ይቀመጣል? እና መንግስት ትኩረት ቢሰጥ ልማቶችን ወደ ማዕከላዊ ኢትዮጵያ ክልልና ወደ አጎራባች ከተማዎች ልማቶች ቢመጡ ፕሮጀክቶች ተቀርጾ ቢሰጥ የመንግስት ድጋፍ ቢኖር ሞር ይህንን ስደት ማስቆም ይቻላል ብዬ ነው ማምነው። ቀሪ ተጨማሪ ሐሳብ ካለ እቀጥላለሁ። ከህብረተሰቡ ምን ቢደረግ ይሻላል፣ ህብረተሰቡ ምን ቢያደርግ ይሻላል የምንልበት ምክንያቶች አሉ። ለምሳሌ ዘመድ ሳውዝ አፍሪካ ስላለው ብቻ ሰው ወደ ሳውዝ አፍሪካ ይመጣል። ደላሎች ምን ያደርጋሉ? በራሳችን ገንዘብ እዛ እንዳደርሳለን ተብሎ ድንበር ይሻገራል። የሞያሌን ድንበር ከተሻገረ በኋላ ችግሩን ማየት ይጀምራል። ናይሮቢ ከደረሰ በኋላ ደውል ይባላል። ይደውላል፣ ገንዘብ ያስከፍላሉ። ቤተሰብ ገንዘብ ከሌላቸው ደግሞ መሬት ይሸጣሉ ወይም ከብት ይሸጣሉ፣ ገንዘብ ይወጣል። ይሄንን በተመለከተ ህብረተሰቡ ምን ቢያደርግ ይሻላል? ሰዎችን የሚያመጡት ሰዎች ደግሞ ዘመዶች ናቸው፣ የሚታወቁ ሰዎች ናቸው። ለመንግስት አሳልፎ ህብረተሰቡ መስጠት አይፈልግም። በዚህ ላይ ምን ትላለህ? ከዚህ በፊት አንድ እኔ ላይ የደረሰኝን ነገር ነው ምነግራችሁ ለአገባብ እንዲመቻችሁ። ከዛሬ 2-3 ዓመት በፊት ወደ ደቡብ አፍሪካ የሚያመጡት ራሳችን የምናውቃቸው ሰዎች ናቸው። ለምንድን ነው መንግስት እርምጃ ማይወስደው ብዬ ባወራሁት ሐሳብ ላይ ተቃውሞ ተነስቶብኝ ነበር። ያም የተነሳው ተቃውሞ ምንድነው? በዚህ ስራ ውስጥ የተሰማሩ ሰዎች አንተ ከእንደዚህ አይነት ተግባር ካልተቆጠብክ ምናምን የሚል የተለያዩ መልእክቶች ሲመጣ ነበረና በዛም የተነሳ ብዙም ገፍቼ መግባት አልቻልኩም ነበረና አሁን እኔ እንደ ሐሳብ የሚለው ደቡብ አፍሪካ ለማምጣት የሚያዙ ደላላዎች ራሱ ትልቅ ችግር ነው። አሁን አዲስ የተለመደው ከዛሬ 3 ዓመት ወዲህ ከዛሬ 4 ዓመት ወዲህ የተጀመረው ስራ ማንም ሰው ሳያውቅ ከቤት ይወጣል፣ ማላዊ ይገባል ወይ ታንዛኒያ ወይም ሞያሌ ይገባል። ከዛ በኋላ ታስረው ሲቸገሩ ኢቭን ዘመድ ከሌለ የአካባቢ ሰዎች ተጠይቆ ተለምኖ ነው ገንዘብ ተከፍለው እየተለቀቁ ያለውና እኔ እንደ ማህበረሰብ እንደ አንድ ኢትዮጵያውያን በዚህ ጉዳይ ላይ እባካችሁ ብትችሉ በቃ በደላላ መንገድ ተነጋግራችሁ ራሳችሁንም ቤተሰቦቻችሁንም አደጋ ላይ ከምትጥሉ ራሳችሁን ብትጠብቁ። በሁለተኛ ደረጃ ላይ እኔ በአካባቢ ላይ እማቀው ደላላ ካለ
ጥቆማ ለመንግስት በመስጣት ሌላ ሀገር የሚኖር ከሆነ በኢንተርፖል ደረጃ ተፈልጎ እንዲያዝ ህብረተሰቡ ትብብር ማድረግ ወሳኝ ነው ብዬ አስባለሁ። በዚህ ስራ ውስጥ ተሰማርቶ ያሉ ሰዎችን አሳልፎ መስጣት እንዲተው ማስጠንቀቂያ መስጣት፣ ማይተው ከሆነ ደግሞ አሳልፎ የመስጣትን ስራ ቢሰራ ህብረተሰቡ የተወሰነ ፋታ ያገኛል የሚል እምነት አለኝ። ኦኬ አመሰግናለሁ። ይህንን ያነሳንበት ምክንያቱ ችግሩ ከቤት ነው የሚጀምር፣ ከአገር ቤት ነው የሚጀምር። አገር ቤት ችግር ካሌለ ሰው ፍልሰት አያረግም፣ ስደት አያረግም። ሰዎች ከተሰደዱ የሆነ ቦታ ከደረሱ በኋላ ደግሞ ችግሮች አሉ። ለምሳሌ አሁን ሳውዝ አፍሪካ ላይ ያለውን ዜኖፎቢያን በተመለከተ የዶክመንትን በተመለከተ አንዳንድ ነገሮችን እናናሳለን። ለምሳሌ አንተም እንደ አንድ ሶሻል ሚዲያ ተጠቃሚ ብዙ ጊዜ ጥያቄዎችን ታመጣለህ። መፍትን በተመለከተ የስደት ወረቀትን በተመለከተ ሳውዝ አፍሪካ ሲግናቶሪ ናት ለሪፊጂ ኮንቬንሽኑ ለ1951 እንደዚህም ለኦኤዩ 1967 ፕሮቶኮል ሲግናቶሪ ናት። እንደውም በራሳቸው ህግ በ130 በ1998 ባወጡት ህግ ለምሳሌ በእነዛ ህጎች ስደተኞች መፍት አላቸው ይላል። መፍት አላቸው፣ የመማር መፍት አላቸው፣ ህክምና ማግኘት መፍት አላቸው፣ የወረቀት መፍት አላቸው ይባላል። አንድ ሰው ደግሞ ወደ ህግም ከሄደ በህጉ ማግኘት ያለበትን ነገር ማግኘት አለበት ይላል። እነኚህ ነገሮች በወረቀት ላይ ነው ያሉት ወይስ በመሬት ላይ ያሉ ብለህ ታስባለህ? እውነት ለመናገር አብዛኛው ነገሮች ደቡብ አፍሪካ ላይ ለስደተኞች ተብለው የተቀመጡ ህጎች ወረቀት ላይ ብቻ ናቸው እንጂ መሬት ላይ ወርደው እየተደረገ ያለው ምንም አይነት ተፈጻሚ የሆነ ወረቀት ላይ የተቀመጠ ነገር ግን ተፈጻሚነትን ያላገኙ ብዙ ጉዳዮች አሉ። ለምሳሌ በወረቀት ጉዳይ ላይ ደቡብ አፍሪካ ቅድም አንተ እንደጠቀስከው አግሪሜንት ያላት ሀገር ናት። ተፈራርማ ስደተኞችን ከሌላ ሀገር ደህንነታቸውን ስጋት ውስጥ የገቡ ሰዎች ደቡብ አፍሪካ ላይ መጣሊያ ለመስጣት የተስማመች ሀገር እንደመሆኗ ስደተኛ ወረቀት አገኝተው ኢቭን የ4 ዓመት ሪፊጂ ስታተስ ያገኙ ሰዎች ዳግም ለማሳደስ ሲፈልጉ እንደገና መልሰው ወደ 1 ዓመት ቀይሮ አንድ ስደተኛ ሪፊጂ አገኝተው ኖሮ 2 ጊዜም ካሳደሳ በኋላ ህጉ በማይፈቅደው መልኩ ራሳቸው ለስራ በፈለጉበት ወይም ለራሳቸው በሚመቸው መልኩ ወረቀታቸውን ኢቭን ካንስል የማድረግ ስራዎች እየተሰሩ ይገኛሉ። በሁለተኛ ደረጃ የ1 ዓመት ወረቀት ከተሰጣ በኋላ ኢቭን ላልተሰጡት ገና እንመጣለን። ተሰጥተው እንኳ ወረቀቱ አንተ እውነት ነው ጥገኝነት ይገባሃል፣ ተቀብለናል፣ ህይወትክ አደጋ ላይ ስላለ እዚህ ሀገር ከለላ ሰጥተናል ብሎ ተቀብሎ እንኳ 1 ዓመት ደርሶ ሲቃጠል አፕላይ ተደርገው ሪኒው ለማድረግ ሲሄዱ ብዙ ስቃይና ብዙ እንግልት ያሳያሉ። ያ ማለት ባለመስጣት ወረቀቱን አሳድሶ ባለመስጣት ብዙ ችግሮች አሉ። አሁን የ2 ዓመት የ3 ዓመት ወረቀት ያልታደሳቸው ሰዎች ደቡብ አፍሪካ ላይ ጨቅ ናቸው። ወረቀት ተሰጥተው ጥገኝነት ወረቀት አገኝተው ህጋዊ የሆነ ጥገኝነት ወረቀት ካገኙ በኋላ ያንን በየ1 ዓመቱ የምታደሰውን ወረቀት ከሰጡ በኋላ ያንን መልሶ ለማደስ ሲፈልጉ መንገዱን ዝግ አድርገው 2 3 4 ይመላለሱና ደክሟቸው ይተዋሉ። ከዛም በሆነ ኬዝ ሲያዙ ኦቨርስቴይ ወይም የሆነ ምክንያት አምጥተው ይህንን ሰው ወደ እስር የተለያዩ ቅጣቶች የተለያዩ እስሮች ተጠቂ እንዲሆኑ ያደርጋሉ። ያ ማለት ህጉ ተጽፏል እንጂ ተፈጻሚነትን አላገኘም ማለት ነው። በሁለተኛ ደረጃ ላይ አዲስ ለሚመጡ ሰዎች ደቡብ አፍሪካ ስደተኛን ለመቀበል መብት ማለት ተስማምታ ስምምነቷን እስካላፈረሰች ድረስ ለአዲስ ለሚመጡ ስደተኞች ከለላ መስጣት መቻል ነበረባት። እየሰጠች አይደለም። አሁን ከ2017 ወይም 2016 ጀምሮ እስከ 2000 አሁን እስከ 10 ዓመት ማለት ነው ለአዲስ ስደተኞች የሆነ ቀን ላይ ለአዲስ ስደተኞች ወረቀት መስጠት ጀምረናል ኑ ተመዝገቡ ይላሉ። ከ2 እስከ 3 ቀን በኋላ እንደገና መልሶ ይዘጋሉ። ለአዲሶች መስጠት አቆመናል ይላሉ። ያ ማለት ወረቀት ላይ የተጻፈውን ህግ መሬት ላይ አወርዶ እየሰሩ አይደለም የሚለው ነው ያለው። ተጨማሪ ካለ መጠየቅ ትችላለህ።
ኦኬ። አንዳንዴ የሚባለው ችግሩ ከኛ ነው ከስደተኞች ይባላል። ለምሳሌ አንድ ሰው ወረቀት ሳይኖረው ጋብቻ ያደርጋል፣ ልጆች ይወልዳል። እሱም ባለቤቱም ልጁም ዶክመንት የላቸውም። ወደ ትምህርት ቤት ይወሰዳሉ። ወደ ትምህርት ቤት ሲወሰዱ ዶክመንት ይጠየቃሉ። ዶክመንት ሲጠየቁ ዶክመንት የላቸውም። ይሄ ከራሳችን ችግር የመነጨ ነው ይላሉ ብዙዎቹ። በዚህ ላይ ምን ትላለህ? በህጉ መሰረት አንድ ሰው ልጅ ካገኘ ዶክመንት ማግኘት መፍቱ ነው። አንድ ሰው ደግሞ እዛ ከኖረ የመንግስትን ትምህርት ቤት መማር መፍት አለው። የመንግስትን ሆስፒታል መጠቀም መፍት አለው፣ በህጉ መሰረት ማለት ነው። እነኚህ ነገሮችስ እንዴት ናቸው? እዚህ ጋር ብዙም አሁን በራሳችን መንገድ እየተወያየን ስለሆነ አንዳንዴ እዚህ ሀገር ያው ብዙ ያልተስተካከሉ ነገሮች አሉ፣ በራሳችን ያላስተካከለናቸው። ኢቭን ባለትዳር የሆኑ ሰዎች ካገቡ በኋላ አጋሮቻቸውን በራሳቸው ወረቀት ላይ የመጨመር ሂደቱን ባለማወቅና አንዳንድ ጉድለቶች ካለው ሂደት የተነሳ ብዙ ገፍተን እንድናወራ ማያደርጉ ነገሮች አሉ። በወረቀት ሂደት ላይም እኛ ላይም ብዙ የሚቀሩ ስህተቶች አሉ። ነገር ግን ከኛ ስህተት ይልቅ ለኛን ደግሞ ለስህተትና ላላስፈላጊ ጉቦ ለመክፈል ለተለያዩ ነገሮች እንድንሄድ የሚያደርጉ ሰዎች እንዲሄዱ እያደረገ ያለው ምንድነው? ሲስቴሙ የተዘረጋው በትክክል ለተዘረጋበት ዓላማ ባለመስራቱ ነው። አንድ ሰው ሲስቴሙ በትክክል የሚሰራ ከሆነ ሁለት ሚስት ካገባ በኋላ ልጆቹ በራሱ ወረቀት ላይ በር ሰርቲፊኬት ይዞ ሄዶ ልጆቹ በሱ አማካኝነት ወረቀት እንዲያገኙ ማድረግ የሚችለውን ሆም አፌር ኦፊስ ሄዶ ሲጠይቁ እንግዲህ በጣም ክብር በሌላ መልኩ ነው የሚያስተናግዱት። እውነት ለመናገር እኔ በተደጋጋሚ ኦፊሶችን እጄ ስለማየው ስደተኛን በትክክል መብታቸውን ጠብቆ የሚያስፈልገውን አገልግሎት ካለመስጣት የተነሳ ብዙዎች ላለመሄድ የሚሰላቻሉ። እኛ ላይም የሚቀሩ ብዙ ነገሮች አሉ፣ ብዙ ስህተቶች አሉ። ስፔሻሊ ይሄ ከገንዘብ ነክ ጋር ባለው ጉዳዮች ላይ ገንዘብ በመስጣት የምናልፋቸው ጉዳዮች ላይ አይ ቲንክ አማራጭ በማጣት አሁን አንድ ሰውን የህግ አካል ሲይዝ ወረቀት ስለሌላ አንደኛ የቋንቋ ችግርም ስላለ የመናገር የማስረዳት ኢቭን ሰው ለምንድን ነው ወረቀት የሌለ ተብሎ ሲጠየቅ ያለው ጊዜያዊ የሆነ አማራጮችን የመጠቀም ሂደቶች አሉ። ያ ጊዜያዊ የሆኑ አማራጮች ደግሞ እየቆየ ልምድ እየሆነ ብዙዎችን አፌክት እያደረገ ይገኛልና ያለው ሐሳብ ይሄን ይመስላል። ተጨማሪ ሐሳብ ካለ ላሉት ችግሮች ለምሳሌ ህጎቹ ተጽፎ ወረቀት ላይ ነው ያሉት፣ የስደተኛ መብቶች እየተጠበቁ አይደለም ብለናል። እዛ ላይ ከተባባን መፍትሄው ምንድነው? ህዝቡስ ምን ማድረግ አለበት ብለህ ታስባለህ እንደ አንድ ወጣት? እኔ እንግዲህ ማንኛውም ነገር ከሀገር እንትን ነው፣ ሩል ነው። ደቡብ አፍሪካ የራሷ የሆነ ህግ አላት ሀገር ናት። በተቻለ መጠን ምናልባት አዲስ አሁን ሰዎች ማንኛውም ሰው ህጋዊ ሰነድ ይዞ ቢቀመጥ ስጋቱ ትንሽ ይቀንሳል ብዬ አስባለሁ። አሁን ደቡብ አፍሪካ ላይ ከ2017 ጀምሮ የመጡ ስደተኞች ሰነድ አልባ ናቸው፣ ወረቀት የላቸውም። ወረቀት የሌለው ደግሞ ወረቀት ፈላጊዎች ናቸው። የሚገርምህ 11 ጊዜ ጠዋት ተነስተው 11 ቀን ሆም አፌር ላይ ተቀምጠው ያላገኙ ሰዎች አሉ። ወረቀት ለማግኘት 11 ቀን ውጪ አድሮ ይሰጣል ተብሎ ሲጠየቅ ውጪ አድሮ ያላገኙ ሰዎች አሉ። እና ለዚህ ትልቁ መፍትሄ ብዬ ማስበው ደቡብ አፍሪካ መንግስት ሲስቴሙን ወረቀት ላይ የተጻፈውን ሲስቴም መሬት ላይ አውርዶ ለህዝቡ ካመቻቻ ደቡብ አፍሪካ ያለው ስደተኛ ወረቀትን እንግዲህ እንዴትም ተሟምቶ ተሰልፈው ማግኘት የሚፈልግ ስለሆነ ሲስቴሙ ቢስተካከል፣ መንግስት እንደ መንግስት ሲስቴሙን ቢያስተካክል፣ የዓለም አቀፍ የስደተኛ ተቋማትም ደቡብ አፍሪካ መንግስት ላይ የተፈራረመችበትን ህግ እንድታከብር ጫና ብደረግ፣ ዲፕሎማሲ ቢሰራ
ከመንግስት በኩል ያለው መንገድ ነው ለህዝባችን ትክክለኛ መፍትሄ ሊሆን ይችላል ብዬ ማስበው እኔ። ኦኬ፣ አመሰግናለሁ። ብዙዎቻችሁ የምጽፉትን ኮመንት እያየሁት ነው። ምናልባት ሳውዝ አፍሪካ ላይ ብዙ ስደተኞች አሉ ይባላል። እነኚህ ያሉት ስደተኞች ስንቶቹ ነው ስለ ህጉ የሚያውቁት፣ ስለ መብታቸው የሚያውቁት፣ ስለ ግዴታ የሚያውቁት? ከስደተኞች ግዴታ አንዱ የሀገሩን ህግ መጠበቅ ነው። ለምሳሌ የሀገሩ ህግ ደግሞ ካልሰራ ስደተኞች ምን ማድረግ ይችላሉ የሚለውን አይ ቲንክ ወደ መጨረሻ ላይ እናነሳለን። ህዝቡ ያሉት ተመልካቾች ሀሳባቸውን ከሰጡ በኋላ አይ ቲንክ ወደፊት በእኛ በኩል መደረግ ያለባቸው ነገሮች ምን እንደሆኑ ወደ ሌላ ጊዜ እናነሳለን። አሁን አንገብጋቢ ነገሮች ያሉት ሰዎች በየቀኑ እየተዘረፉ ነው፣ ብዙ ነገሮች የሚያስፈሩ ነገሮች እየመጡ ነው ተብሎም ይወራል። ከነዚህ ሀሳብ እንቀበላለን። ካላችሁበት አካባቢ ከሰልፉ በኋላ ከጁን 30 በኋላ ምን አለ፣ እንደ አካባቢ የምትኖሩት ደግሞ እንደ ህብረተሰብ ምን እየሰራችሁ ነው? እነዛን ጥቀሱና መጨረሻ ላይ ስለ ህጉና ስደተኛ ምን ማድረግ እንዳለበት፣ ፍልሰተኛ ማን ነው፣ ስደተኛ ማን ነው የሚለውን እናነሳለን። ለቤቱ ሀሳብ እድል እንስጥና 3 ደቂቃ ሴት አድርጉና እንደዛ ሰው ሀሳቡን ይስጥ። ሀሳባችሁን ስትሰጡ ስደተኛን በተመለከተ ኔጌቲቭ ነገር እናንተን የሚጎዳ ነገር እንዳታረጉ፣ የሀገሪቱን ኔጌቲቭ የሚያሳዩትን ነገርም እንዳትናገሩ። እዛ ነው ያላችሁት፣ የኛ ሰው እዛ አለ። ቢቻል ፖዚቲቭሊ አፕሮች አድርገን የኛ ሰው እንረዳበትን መንገድ መፈለግ ነው። ስለዚህ የምትሰጡትን ሀሳብ ፖዚቲቭሊ ቢሆን ጥሩ ነው። እድል ለቤት ስጡና አንድ ደቂቃ ተጨማሪ በሳሚ ላይ አሁን ላይ ተግዳሮት ሆኖ ያለውን ነገሮችን ኦኬ፣ ሳሚ ላይ ተጨማሪ ላርክ ሳምጪው አንዱ ደቂቃ ይቻላል። ደቂቃውን እንትን ሴት ማድረግ አትችልም? ቮይስ ኦፍ ሪፊውጅ ኦኬ፣ በራሳችሁ ጊዜ 2-3 ደቂቃ መውሰድ ትችላላችሁ። ኦኬ፣ ከቤቱ የሚነሳውን ጥያቄ እንደ አጀንዳ ይያዝ እና በዛ ላይ ያልተነሳ ሀሳብ ስናወራ ሰዓት ለመጠቀም አሁን ቮይስ ኦፍ ሪፊውጂ መጠየቅ ያለብን መሰረታዊ ጥያቄዎች አሉ። አይ ሆፕ በመጀመሪያ ይህን እድል አሳልፋችሁ ስለሰጣችሁን ከልብ እናመሰግናለን። ሳውዝ አፍሪካ ላይ ያለው ነባራዊ ሁኔታ ሳውዝ አፍሪካ ላይ ካለው ስደተኛ በላይ እየተሰማ ያለው ማህበረሰብ አለ ኢትዮጵያዊ። ይህን ከልብ ማመስገን እንፈልጋለን በስደተኞች ስም። ለቮይስ ኦፍ ሪፊውጂም ሌላ ደግሞ እዚህ ውስጥ ላሉትም ሰዎች እንደ ጥያቄም አሳይመንት አድርጌ የምሰጠው ሀሳብ አለ፣ ኋላ ላይ ጨምረዋለሁ። አሁን ግን ሳሚ ባለው ነገሮች ላይ አበክረን ማውራትም ያለብን መልስም የምንፈልገው ጥያቄዎች አሉ። እዚህ ስደተኞች ላይ እየደረሰብን ያለው እኔ ከዚህ ቀደም አውርቻለሁ በሆነ ቤት ከጁን 30 በኋላ ያለው ነገር ስቲል ነው። ዛሬ ራሱ ሾፖች እየተቃጠሉ ነው፣ ሚዲያ ላይ አልወጡም። ዛሬ ሰዎች እየሞቱ ነው፣ ሚዲያ ላይ አልወጡም። ሚዲያ ላይ ያልወጣበት ትልቁ ምክንያት ይባባሳል በሚለው ነው። ሌላ ደግሞ ሰው በጣም ከፍተኛ ጉዳት ላይ ነው ያለው። ሰኔ 30 የሚለው ነገር በጣም ውስጣችንን ሞራላችንን በጣም መጥተዋል። ከዛ በላይ ግን አሁን ፌስ እያደረገን ያለነው ነገር ይሄ ነው ተብሎ ሊዘረዘር የሚችል ከሰብአዊነት ያፈነገጠ አንድ ሀገር ላይ እንስሳት እንኳን ትሪት በሚደረገው ያክል አይደለም ትሪትመንታችን። ይህ ማለት ሀገርም ህዝብም ተጠሪም እንደሌለን ሆነን ያለነው። አይ ቲንክ ይሄ ድምፅ ከቮይስ ኦፍ ሪፊውጂ ጀርባ አንደኛ ለመንግስት ይደርሳል ብለን ነው ተስፋ የምናደርገው። ሁለተኛ ደግሞ ይህንን ከግንዛቤ ውስጥ በማስገባት ለነዚህ ሳውዝ አፍሪካ ላይ ላሉት ስደተኞች ከምንም በላይ ይሄ ስደተኛ ሳይሆን የተማረከውን እንኳን ጠላት ጦር ግንባር ላይ የተማረከውን ጠላት እንኳን ትሪት በማይደረግ ልክ ነው ትሪትመንታቸው። ዲፕሎማሲ እንዳለው ሀገራት አይደለም። እኛ ስደተኞች ነን፣ ወንጀል አልሰራንም፣ አልሰረቅንም፣ አልዘረፍንም። በሰላም ሰርተን የራሳችንን እንትን ሰርቫይቭ ለማድረግ በምናደርገው ነገር
ይሄን ያህል በደል እየደረሰብን ነው ያለው። ይሄንን እንደው እንደ ሀደራም በኢትዮጵያዊነት በአረንጓዴ ቢጫ ቀይ ኮከብ አደራ ነው የምናስይዛችሁ። ከዚህ ጀርባ ከውይይቱ ጀርባ የመንግስት አካላትም ይሰማሉ። ይሄ ድምፅ ለዓለም ሁሉ እየተሰማ ነው። ይሄንን ነው የምንለው። በዚህ ሰዓት ልጆች ያላቸው ሰዎች ጎዳና ላይ ወጥተዋል። ቤታቸውን ድረስ እስከ ገቡ ሰብአዊ መብታቸው ተጥሰዋል። መኖሪያ ቤታቸው ድረስ ተገብተው ንግድ አካባቢያቸው ድረስ እየሄዱ በሽጉጥ ሳይኮሎጂካሊ በጣም የሚጎዳ ተግባራትን በማድረግ እንገላሃለን እየተባለ ሰው እንዴት ሆኖ ይኖራል? ወንጀለኛ ሳንሆን ይሄ አይነት ነገር እየደረሰብን ነው እንድታውቁ። ይሄ ነባራዊ የሆነ አሁን ያለበት እንትን ነው ምነግራችሁ። ሰው ማደር እስከማይችል ውጭም ይሁን ቤትም ኬፕታውን ላይ ዳርባን አካባቢ ላይ ያለው ቤርግ ተከራይቶ ቤተሰቡን ይዞ እያደረ ነው ሰው። አሁን ላይ ዳቦ መብያ እስኪያጣ ድረስ ሰው ተፈናቅሎ ነው ያለው። ይሄንን ለአፍሪካ ዩኒየን ህብረትም ይሁን ለሚመለከተው አካላት ቢያንስ ድምፃችንን ለዓለም ማሰማት የሚችል ሰው መጥቶ ኢንፎርሜሽን ቢወስድ፣ ይሄ በአይናችን በብረታችን ያየነው ነገር ነው። ዝም ተብሎ እንደ ሂስትሪ ተወርቶ የማያልቅ ነው። የኛ ተግዳሮት እንዳለ ሆኖ አሁን እውነት ለመናገር ፊል አድርጌ ማውራው ኢትዮጵያዊነት እስኪያስጠላን ድረስ። ለምን ሌሎች ዜጎች ሌሎች ሀገራት ዜጎቻቸውን እየወሰዱ ነው እያወጡ ነው። ፕላስ ማይነስ ህመማቸውን ተሰምቷቸው እንኳን ህመማቸውን በሚዲያ ደረጃ እያወሩ ነው። ግን ጫፋቸው አልተነካም ዜጎቻቸው። ለምሳሌ ያክል ጋናን ማየት እንችላለን። ዜጎቻቸው አንድም በጥፊ ስለተመታ አንድ ልጅ ታሪክ ሰርተዋል። እኛ ላይ ዲፕሎማሲ ያለውን ነገር በፖለቲካ ደረጃ ላናቅ እንችላለን። ግን በሰብአዊነታችን ከእንስሳት በታች ለእንስሳት የማይሰጠውን ትሪትመንት ነው እያገኘን ያለ ነው። ከህግ አካላትም ይሁን ከዚህ ከሀገሪቷ ዜጎች በዚህ ጉዳይ ላይ ትልልቅ ሚዲያዎችና እንዳንተ አይነት ተልእኮ ያላቸው ወይም ደግሞ የሪፊውጂ ኦፍ ቮይስ የሚለው ፕሊስ ከአንተ ጋር ያሉትን ቲሞችንም በመያዝ በዚህ ጉዳይ ላይ በጥልቀት ታች ድረስ ወርዳችሁ ብትሰሩ የሚል አቤተታም ነው። ሀደራንም ጭምር ነው እንደ ሀገር ማስተላለፈው። አንድ ህፃን ልጅ ከትምህርት ቤት ከሰዎች ተነጥሎ ሲወጣ ኢትዮጵያዊ በመሆኑ ብቻ ስደተኛ በመሆኑ ብቻ ምንም የማያውቀው ሀገሩ የት እንደሆነ የማያውቀውን ልጅ እንዲህ አውጥቶ ማባረር፣ ሐኪም ቤት ነብሰ ጡር እናት ልትታከም፣ ይሄ ማለት ልትታከም ሄዳ ትሪትመንት አለማግኘት ማለት እኔ በምን አይነት ቋንቋ እንደምገልጽ አላውቅም። ቅድም ለመጥቀስ እንደሞከርኩ የተማረከ ጠላት ጦረኛ እንኳን ግንባር ላይ ያለውን የተማረከውን እንኳን በዚህ ልክ አይደረግም። ቴንኪዩ ይሄን ፊል እንድታረጉ ነው። ከዛ ግን ለእናንተ ጥያቄ ማስቀምጠው ለምንድን ነው እንደ ሀገር እንደ ሌሎች ሀገራት ቪዛ እና ፓስፖርት በስትክክል ከኢትዮጵያ ማይሰጠን? እኛ አሁን ምንም አይነት ነገር ስለሌለን ነው እየተበደልን ያለ ነው። ለምንድን ነው በዚህ እንኳን ተግዳሮት ውስጥ ያለ ነው? እንደ ሀገር ነው የምጠይቃችሁ። ቴንኪዩ። እናመሰግናለን። ሌላ ሰው ቀጥሉ። እዚህ ላይ ያላችሁት ሀሳባችሁን ስጡና ሌሎች ሰው ገስት እንዲገቡ። አብዲ በገነጋን ዱፍቴ Tole bagana ganno edni namoonni gira yaada haa kennanuuti yaada baay'ee sammuu koon dhiphisaa ture isaanirraa argachaa jira waan ta'eef maal akka isaan keessa jiran nuti sooshaal miidiyaadhaan hordofaa jirra malee keessoo bakka እነሱ ነው የሚያውቃቸው እዛ ያለው ሰዎች ነው እኔ በሶሻል ሚዲያ ነው በደም እየሰማሁ እንጂ በደም አይደለም በየአንዳንዱ ስለማቅ ብዙ ነገር ከነሱ ላይ እየሰማ እየጻፍኩ ስለሆነበት ሰማለሁ። መጨረሻ ላይ እንትኑን ሰጣለሁና ቀጥሎ ኦኬ እድሉን ልጠቀም። ኦኬ ቀጥሉ። ሪፊውጂ ኦኬ ምንድነው መጀመሪያ ለመናገር የምፈልገው አንተን ለምሳሌ አመሰግን ማለፍ አልፈልግም። ኤምባሲ ያለን ብለን ከምንጠራው እኛ ኤምባሲ ይልቅ ለህዝባችን ቮይስ ኦፍ ፎሬነር ሳውዝ አፍሪካ ለምኖረው የሆንክ ስላለ በጣም ነው የማመሰግነው። በእውነት ጥሩ ስራ እየሰራ ነው። ብዙ ጊዜ እከታተላለሁ። ይበል የሚያስብል ስራ እየሰራ ነው። ከዚህ በመቀጠል መናገር የምፈልገው መጀመሪያ ከሀገር ቤት አንስቶ ኮኔክት አድርገው ከሚያመጡ ደላሎች እንዴት አድርገን ማኔጅ ማድረግ አለብን ከሚለው ነው።
እዚህ ያለን ብዙዎቻቸው የሚጠቀሙት ወንድሞቻቸው እዛ አሉ፣ ዘመዶቻቸው እዛ አሉ፣ ወይንም ሰንበዴ እዛ አለ በሚል ነው ገጠር ድረስ በመግባት ይዘው የሚያመጡት። ያው ገጠር ገብተው ከሆሳና ከዛ ብለው ሞያሌ እያሉ ነው የሚያመጡት እና እዚያ ያለውን ሲቹዌሽን እዛው መቅጨት የሚቻልበትን መንገድ ነው ማመቻቸት፣ ወይንም ደላላ እያንዳንዱን ደላላ ኮኔክሽን ደላላ ሆኖ እዛ እያቀበለ እንዳለ ይታወቃል። ይህንን ሳይቃጠል በቅጠል በሚለው ማስቆም መቻል ቢቻል። ሌላኛው ቅድም የሆነ ጥያቄ ለመጠየቅ ሞክረ ነበረ። እዚህ ሚስቶቻቸው ወረቀት የማግኘት ማለት ምናልባት ባሎቻቸው ወረቀት ኖሮት ወይንም የመኖሪያ ፈቃድ ኖሮት ሚስቶቻቸው የማግኘት ሁኔታ ወይንም ልጆቻቸውን አንደር በነሱ ስም ውስጥ በነሱ ማቀፍ ውስጥ ለማስገባት ብዙ ጊዜ ይቸገራሉ። ያ የሚያሳየው የወረቀት ያገኙበት ልዩነት ይፈጥርባቸዋል። ለምሳሌ ስታቲክስ ሊሆን ይችላል፣ ወይንም ደግሞ እሷ ምንም ወረቀት ላይኖራት ይችላል፣ ግን በሱ ስም ለማስገባት ይቸገራሉ። ያ እንደዚህ አይነት ሲቹዌሽኖች አሉ። ለምሳሌ አሁን እሱም የ6 ወር ወረቀት ኖሮ በሱ ስር ማስገባት አይችልም፣ ሚስቱንም ልጆቹንም። ስታቲክስ እንኳን ሆኖ ለፒአር ደረጃ ያልደረሰ ካልሆነ በሱ ስም ማስገባት ይቸገራል። ያ ሲቹዌሽን አለ። ይህንንም ደግሞ መንግስት ባይዞዬ አሁን እያበላሸ ነው ያለው። እንደዚህ አይነት ሲስተም ውስጥ እንዳይደረስ እያደረገ ያለበት ስፔሻሊ አሁን ያለው የኦማፈር ሚኒስተር ይህንን እንደዚህ አይነት መንገዶችን እያበላሽና እያጠፋ ወረቀት የማግኘት እድሎችን እያጠበበ ነው ያለው። በእንደዚህ አይነት ሁኔታ ወረቀት የማግኘት ግንዛቤም አለመኖር፣ የተለያዩ እውቀቶች ካለመኖር አንጻር ችግር ውስጥ እየገባን ያለ ነው። ለዛ ነው ብዙ ጊዜ ልጆቻቸው በእነሱ ስራ የማይገባው እና ወረቀትም የማያገኙት። ሌላኛው መናገር የምፈልገው ቅድም አንዱ ወንድሜ በእውነት ህመም ሀሞት ሲናገር ነበር። በአሁኑ ሰዓት በብዛት ኢትዮጵያውያኖች ያለንበት ሲቹዌሽን እውነቱ ነው። ብዙ ቦታ ሱቆች ይዘረፋሉ፣ ሰዎች ይንገላታሉ፣ ማደሪያ አጥተው ሜዳ ለሜዳ እየኖሩ ያሉበት ሲቹዌሽን አለ። ውስን ከሆነ ሎኬሽን በስተቀር በብዛት ሳውት አፍሪካ ውስጥ የሚኖር ኢትዮጵያዊ በጣም በመከራ እያለፈ ነው ያለው። ልብሱን ልጆቹን ይዞ አንድ ቤተክርስቲያን ውስጥ ተጠሎ የመኖር አጋጣሚ እድል ፈንታ ላይ ነው ወድቆ ያለው እና መከራ እያሳለፈ ነው ያለው ኢትዮጵያዊ እንደ አንድ ስደተኛ። ባይዞ እኛ ስደተኛ ሳንሆን ፍልሰተኛ ነው የምንሆነው። ብዙ ጊዜ እኛ ኢትዮጵያ ስደተኛና ፍልሰት ሁለት አይነት ነገሮች ናቸው፣ ይለያያሉ። እኛ ፈልሰን የመጣ ነው፣ ምክንያቱም በራሳችን ፍቃድ ነው እየመጣን ያለ ነው። በደላላና በራሳችን ፍቃድ ነው ፈልሰን እየመጣን ያለ ነው እንጂ ስደተኛ ብንሆን ኖሮ ሪፊውጂ ማግኘት የሚጠበቅበትን ማንኛውንም ጥቅምና ግዴታ ማግኘት ቻንሱ ይኖረናል ነበር። ፈልሰን ስለመጣንም ነው ይመስለኛል ይሄ ሁሉ እያለፈብን ያለው። በጣም ኢትዮጵያውያኖች ላይ መከራ እያለፈ ነው ያለው። እንዳለውም ሱቆቻቸው እየተቃጠለ ነው። ብዙ 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 መከራ። ሌላኛው ኢትዮጵያ ኤምባሲ ላይ ያለኝ ኮምፕሌን ምናልባት ዲፕሎማሲያዊ ግንኙነቱ ከጋና እና ከናይጄሪያ ወይንም ከሌሎች ሀገሮች ጋር ኮምፔር ስናደርግ የኛ ሊያንስ የቻለበት ምክንያት አንድ ለሳውዝ አፍሪካ የምናቀርበው አቅርቦት ወይም ምንጠቅማት ምንም አይነት ነገር ካለመኖሩ የተነሳ ሊሆን ይችላል ብዬ በራሴ ነው ምሰጋው። ምክንያቱም እነሱ ከኛ የሚወስዱት ነገር የለም። ባይዞዌ የሀገራት ግንኙነት ቁርኝነት የሚጠብቀው ይሄ የሁለትዮሽ ጥቅም ባደገና በኖረ መጠን ነው እና ምናልባት በአፍሪካ ህብረት ባላቸው አንድነት ኮምፕሌን ካልገጠማቸው በስተቀር የሳውዝ አፍሪካ መንግስት ከዛ ውጭ የእኛ ኤምባሲ የሚያመጣው ተጽዕኖ ያለ አይመስለኝም። ለዛም ነው ብዙ ጊዜ የኢትዮጵያ ኤምባሲ አፉን የዘጋው መናገር ወይንም ቮይስ መሆን ያልቻለው ብዬ ነው ማስበው። ከዚህ የተነሳ ነው እየተጎዳንም እየተበደልንም ያለ ነው እና ይህንን ለማለት ፈልጌ ነው። አመሰግኖታለሁ። ለሌሎቹም ኮንፊውዥን እንዳይፈጥር አሁን ፍልሰተኞቹም አሉ፣ ስደተኞቹም አሉ። አከሌ ስደተኛ ነው፣ አከሌ ፍልሰተኛ ነው ብሎ መለየት የሚችል ደግሞ ህግ አለው ሳውዝ አፍሪካ። እኛ ራሳችን ማለት ነው። እኔ ለምሳሌ ከኢትዮጵያ ከሳውዝ ተነስቼ ሳውዝ አፍሪካ ከሆንኩት
ኃላፊነት ያለው ፎረን የስደተኛው ቢሮ እኔ ፍልሰተኛ መሆኔን ወይ ስደተኛ መሆኔን ኢንተርቪው አድርጎ ማረጋገጥ አለበት። እሱ ሳያደርግ ደግሞ አንተ ስደተኛ አይደለህም ፍልሰተኛ ነህ ብሎ መወሰን አይችልም፣ ህጉ ይከለክላል። ሁነቱን ደግሞ ካየን ከሳውዝ አፍሪካ ከደቡብ ክልል የሚሰደዱት ወጣቶች ፍልሰተኞች ናቸው ስደተኞች ናቸው ለሚለው ሪያሊቲው ሲታይ ፍልሰተኞች ሳይሆኑ ስደተኞች ናቸው። ስደተኞች የሚሆኑበት ምክንያቶች አሉ። ሪጅኑ ወደዱም ጠሉም ማርጂናላይዝድ ሆኗል። ማርጂናላይዝድ የሆነበት ምክንያቶች ምንድነው? እሱ ፖለቲካ ሊሆን ይችላል። ስንት ካምፓኒ እየተገነቡ ናቸው፣ ወጣቶች ስራ እያገኙ ነው። የስደተኛው ህግ እንደሚለው እንደዛ ነው። ማርጂናላይዝድ ከተደረግ አገርህ ላይ ሰርተ መኖር ካልቻልክ መፍት ካልተጠበቀ የኢንተርናሽናል ፕሮቴክሽን ለመጠየቅ መሰደድ መፍትሄ ነው። 2024 ሴፕቴምበር ውይይት ነበረ። ከውይይቱ አይ ቲንክ የኢትዮጵያ ሁመን ራይት ኮሚሽን ተጋብዞ ነበረ፣ አልመጡም። የተለያዩ ሀገራት ሁመን ራይት ኮሚሽኖች የተሳተፉበት የሳውዝ አፍሪካ ዩኤንኤችሲአርም ያለበት ውይይት ነበር። ዩኤን ወክላ መጣች እህታችን ኢትዮጵያ ስደተኞች የለንም ፍልሰተኞች ናቸው ብላ ደመደመች። አልተቀበልኩትም። ስደተኞች ስለማያዩኝ አይደለም ወይን ኢትዮጵያኖች ስለሚከታተሉኝ አይደለም። በህጉ መሰረት ያንን መፍረድ የሚችል ራሱ ቢሮው ነው። ቢሮው ደግሞ ሰዎቹን ኢንተርቪው ሳያደርግ ወጣቶች ይህንን ሁሉ መንገድ አቋርጦ ሳውዝ አፍሪካ ገብቶ አሳይለም ስለሚጠይቁ ስደተኞች አይደሉም ፍልሰተኞች ነው ብሎ መደምደም አይቻልም። የዩኤን ሰራተኛም ከህግ በላይ አይደለም፣ ከኮንቪክሽኑ በላይ አይደለም። እነኛን ነገሮች ማስተካከል የምትችሉ ራሳችሁ ናችሁ። ጊዜው በጣም አመቺ ነው። አመቺ ጊዜ በሆነበት ደግሞ የኛ ሰው መናገር አልቻለም፣ ራሱን መግለጽ አልቻለም፣ ያለበትን ችግር ለዓለም መንገር አልቻለም። በየቀኑ ሰዎች ይገደላሉ። በየቀኑ የሚገደሉ ሰዎች መጠበቅ ያለበት ራሱ መንግስት ነው፣ የሳውዝ አፍሪካ መንግስት። የሳውዝ አፍሪካ መንግስት ለእናንተ ጥበቃ ማድረግ ካልቻለ፣ የገዳዮቹ ለህግ ማቅረብ ካልቻለ መጠየቅ ያለባችሁ ኢንተርናሽናል ፕሮቴክሽን ነው። ያንን ለምን አላረጋችሁ? መጽሐፍ ነው፣ ለሚመለከተው አካል መንገር ነው። ያንን አላረጋችሁም ነው። ያንን ከዚህ በፊትም ካላረጋችሁ አሁን ማድረግ ግዴታ ይሆናል። ብዙዎች ለምሳሌ አሁን የገቡት ሰዎች የራሳቸውን ነገር ዶክመንት እያደረጉ እየገቡ ነው። ያንን ማወቅ አለበት። ሌላ የምጠይቁት ብዙ ጊዜ የሚጠየቀው ምንድነው? የኛ ኤምባሲ ለምን እንደዚህ አላረገም፣ የኛ ኤምባሲ ለምን እንደዚህ አይሆንም ለሚለው እናንተ ስደተኛ ከሆናችሁ ኤምባሲ እናንተ ሪፕሬዘንት ማድረግ አይችልም። ስደተኞች ናችሁ እናንተ። የእናንተ ሪፕሬዘንት የሚያደርግ የሀገሩ ህግ እናንተ መጠበቅ አለበት። የሀገሩ ህግ እናንተ መጠበቅ ካልቻለ ኢንተርናሽናል ኮሚኒቲ አለ። ከኢንተርናሽናል ኮሚኒቲ የሚደርስባችሁን በደል ለዓለም ማድረስ የሚችል አንድ ሁመን ራይት ዎች አለ፣ አምነስቲ ኢንተርናሽናል አለ፣ የአፍሪካ ኦዩ የምንለው ድርጅት አለ፣ ሌላ ሎካል ድርጅቶች አሉ። እነኚህ ናቸው የእናንተን መብት ማስከበር የሚችሉት። እናንተ ደግሞ በፓስፖርት የምትኖሩ ሰዎች ከሆናችሁ ለእናንተ ደራሹ ማን ነው? የኢትዮጵያ ኤምባሲ ነው፣ ውጭ ጉዳይ ሚኒስቴር ነው። ስደተኛ ከሆናችሁ ለሚመለከተው አካል አቤቱታ ማለት አለባችሁ። እንደዛ ነው። እንደ ሀገር ደግሞ ሲታይ እናንተ ስደተኞች ሆናችሁ ፍልሰተኞች ሆናችሁ የምትጎዱ ከሆነ ስደተኛ ሆናችሁ መፍታችሁ ሲነካ እንደ ሀገር ዝም ማለት የለበትም። ሀገር ነው፣ ዜጎች ናቸው። ባለው ችግር ከሀገራቸው ስለተሰደዱ አይ እነኚህ ሰዎች ዜጎች አይደሉም እኔን ብለ የሚያደርጉ ሰዎች ናቸው ብሎ ዝም ማለት የለበትም። ለምሳሌ በተለያዩ ሀገር ያሉት አፍሪካኖች የሀገራቸው ኤምባሲ ይደርሳል፣ የሀገራቸው መንግስት ችግር ሲደርስባቸው ያሳስበኛል ብሎ ይጽፋል። የኛ የለም። እንዳሌለ ያደረገው ደግሞ ማን ነው? ራሱ ዜጋው ነው። ዜጋው ማግኘት ያለበትን አገልግሎት ካላገኘ አላገኘንም ብሎ ካልወቀሰ ይሄ አባቶቻችን እናቶቻችን በሚከፍሉት ታክስ ነው ኤምባሲው እዛ የሚሰራው። አገሩ ሪፕሬዘንት አድርጎ ነው ህዝቡን ወክሎ ነው እዛ ያለው ኤምባሲው። ያንን እንዲያስፈጽም ማድረግ የሚያስችልም ራሱ ዜጋው ነው። እንደ ዜጋ ጠንክራችሁ መስራት አለባችሁ። እንደ ዜጋ አንድ መሆን አለባችሁ። እንደ ስደተኛ በአንድ ቋንቋ መቆም አለባችሁ። ስደተኛ ነን፣ አሁን ስደተኛ ነን፣ መፍታችን ማስከበር አለብን ብላችሁ ልዩነት እንኳን ቢኖራችሁ በዛ ማግባባት አለባችሁ። የፈለገ ልዩነት ሊኖራችሁ ይችላል። የፖለቲካ አስተያየት ልዩነት ሊኖራችሁ ይችላል። ግን
ስደተኛ ከሆናችሁ ስደተኛ ናችሁ። የሀገር የእናንተ አይደለም፣ የሌላ ሰው ሀገር ነው፣ የሳውዝ አፍሪካ ነው። አፍሪካን ብትሆኑ ስደተኛ እንደሆናችሁ ራሳችሁን አሳምናችሁ አንድ ሆናችሁ ለመፍታችሁ መስራት። ለምሳሌ ቅርብ ጊዜ እዛ አካባቢ ላይ ለኢንተርቪ የተጠየቁት ኢትዮጵያኖች አሉ፣ ፍቃደኛ አልነበሩ። የራሳችሁን ችግር ራሳችሁ ካልተናገራችሁ ማን ነው የሚናገርላችሁ? ሌሎች ሰዎች እንዴት እንደተናገሩ አያችሁ። ምናልባት የሚያስፈሩ ነገሮች ሊኖሩ ይችላሉ። በሚዲያ ህግ ደግሞ ለራሴ ስለምፈራ ድምፄን ቀይራችሁ ይህንን ቪዲዮ ሳታሳዩ ያለውን ችግር ብላችሁ ማሳየት ትችላላችሁ። ጊዜው አሁንም አልረፈደም። ለመፍታችሁ መቆም አለባችሁ። ላለው ችግር አድሬስ ማድረግ አለባችሁ። አድሬስ የምታደርጉበትን መንገድ ካላወቃችሁ ደግሞ እኛ ልንረዳችሁ እንችላለን፣ ኢንፎርሜሽን ልንሰጣችሁ እንችላለን። ይሄንን ነው አካባቢያችሁ ላይ ያለውን ነገር አሳጥራችሁ ሌሎች ልትነግሩን ትችላላችሁ። ሳሚ ዩ ካን ኮንቲኒው። ኦኬ እዚህ ጋር ዴቭ ኢትዮጵያም አለ፣ ሌሎችም አሉ፣ አፍሪካ ሪኮርድም አሉ። እኔ እንደ አንድ ደቡብ አፍሪካ እንደምኖርና ጥቃቱን ስደተኛ ላይ እየደረሰ ያለውን ችግር በተመለከተ ቅድም እያነሰናቸው አንተም ታነሳለህ ብዬ ጠብቄ ነበር። ነገር ግን ያልተነሳ ሀሳብ ስላለ እድል ተጠቅሜ ቢጠይቅህና ሜቢ ለሌሎችም ይጠቅማል ብዬ ስላሰብኩ ነው ይህንን ሀሳብ የማነሳው። በዚህ በጁን 30ን በተመለከተ ጁን 30 ላይ በጣም ብዙ ንብረቶች ወድመዋል። የስደተኞች ማለት ነው። ስደተኞች በህጋዊ መንገድ የደቡብ አፍሪካን መንግስት ህግ አክብሮ ያፈሩት ንብረታቸው ከመኪና ጀምሮ እስከ ሱቆች መዘረፍ፣ መኪና ባለበት እስከ መቃጠል ድረስ በጁን 30 ምክንያት ማለት ነው። ከደርበን፣ ጆሃንስበርግ እንዲሁም ኬፕታውን አካባቢ ጀምሮ ሱቆቻቸው የዚህን ሀገር መንግስት ህግ ጠብቀው አሟላ ያላቸውን ወረቀቶችን አሟልተው የንግድ ፍቃድን የያዙ ሱቆች ተቃጥሏል፣ ተዘርፏል። ይሄንን ጉዳይ በምን አይነት መልኩ ነው? ለምሳሌ የናይጄሪያ መንግስት የናይጄሪያ ዜጎች ንብረት ይመለከተኛል፣ እዛ ሀገር ጥሎ የወጡትን ንብረት ራሱ የደቡብ አፍሪካ መንግስት ካሳ መክፈል አለበት ብለው ጠይቀዋል። ደቡብ አፍሪካ መንግስት ደግሞ ፈጣን ምላሽ ሰጥቷል። ካሳ ለመክፈልም የናይጄሪያ ዜጎች ንብረት የተመዘገበ ከሆነ በመንግስት ስም ተመዝግቦ ህጋዊ ሰነድ ያላቸው ከሆነ የሚል ጭምጭምታ ሰጥቷልና የኢትዮጵያውያን ቢዝነሶች በደርበን እና በጆሃንስበርግ በኬፕታውን በተለያዩ አካባቢ ላይ ያሉ ቢዝነሶች የተመዘገበ ህግን የጠበቁ ቢዝነሶች ተዘርፈዋልና ኢትዮጵያውያን ይህንን ዝርፊያ፣ ይህንን ውድመት፣ ኪሳራ ለመጠየቅ ቢችሉ ይህንን ጥያቄ ለሚመለከታቸው አካላት በደብዳቤ መልኩ ማስገብቻለሁ። በግሩፕ አድርገን የሚዲያ ቲም አለን፣ ጠይቀናል። እስከ ውጭ ጉዳይ ሚኒስቴር ድረስም መልእክቶች ተልከዋል። ምክንያቱም 20 ዓመትን 15 ዓመትን የለፉ ሰዎች በድንገት በእንደዚህ አይነት ጥቃት ሲደርስባቸው የሀገሪቱ መንግስት ለዚህ ጉዳይ ኃላፊነት ወስዶ ካሳ ማይከፍል ከሆነ ማንን ነው የምንጠይቀው? የት ነው የምንሄደው? ማንን ነው በዚህ ጉዳይ ላይ መጠየቅ የሚቻለው? ካሳም ሊሆን ይችላል። የተለያየው መንገድ ማንን ነው መጠየቅ የምንችለው? መንግስት ስር የተመዘገቡ ህጋዊ የሆኑ ንብረቶች ወድሟልና በዚህ ጉዳይ ላይ ሜቢ ስለ ህግና ስለ ደንብ ስለ ስደተኛ መብትም በደንብ ጠንቅቀ ስለምታውቅ የምትለን ነገር ካለ